እጅግ በጣም ያሳዝናል። በደቡብ አፍሪካ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ እየወጡ ይገኛሉ። ኢትዮጵያውያን በጠራራ ፀሐይ በጥይት በቆሙበት እየተገደሉ ባለበት በዚህ ሰዓት ላይ ጥቁር ደቡብ አፍሪካውያን ጥቁር ሰርቶ ሲበልጣቸው እጅግ በሚያስጠላ ሁኔታ እየተናደዱና ሰዎችን እየገደሉ ይገኛሉ። ደቡብ አፍሪካውያን በተለምዶ ጥቁር ሲበልጣቸው አይወዱም። ነገር ግን ነጮች በልጠዋቸው ሀገራቸው በኢኮኖሚ በከፍተኛ ሁኔታ በሰፊ ልዩነት እነሱን እየበለጧቸው ቢሆን ነገር ግን ደሃ ኢትዮጵያውያን ደሃ ሌሎች የአፍሪካ ሀገራትም በደቡብ አፍሪካ ሰርተው ስለተለወጡ ብቻ በአፍሮፎቢክ አማካኝነት አሁን ላይ ከሀገራቸው እንዲወጡ እንደዚህ እንደምትመለከቱት ሰልፍ እያደረጉ ይገኛሉ። እጅግ በጣም ያሳዝናል። የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን ድረስ መግለጫ አለመስጠቱም በጣም የሚያስገርም ነው። በተለይም ደግሞ የጋና አሁን ላይ የጋና መንግስት ይፋዊ የሆነ ሁኔታ አውግዞ እንግዲህ ለደቡብ አፍሪካ መንግስት ይፋዊ የሆነ መግለጫን ልኳል ማለት ነው። ኢትዮጵያ ታዲያ በዚህ ጉዳይ ላይ ለዜጎቿ ቅድሚያ መስጠት አለባትም ተብሏል።